የማረሚያ ቤቶች ዋነኛው ተልእኮ በሕግ ስልጣን ከተሰጣቸው አካላት የፍርድ ውሳኔ የተሰጣቸውንና በሕግ ጥላ ስር የሚኖሩትን ታራሚዎች ማረምና ማነጽ መሆኑ ይታወቃል። እነዚህ ታራሚዎች በማረሚያ ቤት ቆይታቸው መማር፣ መሰልጠን፣ የባህሪ ለውጥ ማምጣትና እንደዚሁም ደግሞ የማረሚያ ቤት ቆይታቸውን ሲያጠናቅቁ የልማት ኃይል ሆነው ማህበረሰቡ ውስጥ መሰማራት በሚያስችላቸው ጉዳዮች ላይ የተለያዩ ግንዛቤ ማስጨበጫ ስራዎች እየተሰሩ መሆናቸው ይታወቃል። በዚህም በዘርፉ የሚስተዋሉትን አሉታዊ ገጽታዎችን በመቀየር ማረሚያ ቤቶች ታራሚዎችን ማረምና ማነጽ በሚያስችላቸው መልኩ ተደራጅተው እየተንቀሳቀሱ እንዳሉ ይታወቃል። እነዚህና መሰል ጉዳዮች በተለይም ደግሞ ከታራሚዎች ሰብአዊና ዴሞክራሲያዊ መብት ጥበቃ ጋር የተያያዙ ሁኔታዎች በየደረጃው የሚገኙ ማረሚያ ቤቶች ልዩ ትኩረት ተሰጥቶባቸው እየተሰሩ ይገኛሉ። ከነዚህ ማረሚያ ቤቶች መካከል አንዳንዶቹ ታራሚዎችን በአመለካከትና በስነ ምግባር ከማነጽና ከማረምና ከማነጽ ጎን ለጎን በሀገርና አካባቢ ልማቶች ላይ ታራሚዎች የራሳቸውን አሻራ እንዲያሳርፉ አበክሮ ይሰራሉ። በዚህም ታራሚዎች ለማረሚያ ቤቱና ለራሳቸው የገቢ ምንጭ ሆኖ እንዲያገለግሉ ከማስቻል ባሻገር ለኢኮኖሚ እድገት የበኩላቸውን እንዲወጡም ያደርጋሉ። የዚህን አይነት ውጤታማ ተግባራት ከሚያከናውኑና በተለይም በግብርናውና በእርባታው መስክ ለአካባቢው ኢኮኖሚ እድገት የራሳቸውን አዎንታዊ ሚና ከሚጫወቱ ማረሚያ ቤቶች መካከል በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሚገኝ የቦንጋ ማረሚያ ቤት አንዱ ነው። ይህ ማረሚያ ቤት የለውጡ መንግስት ከፍተኛ ትኩረት ሰጥቶ እየሰራበት ያለውንና ከሀገር አልፎም በዓለም አቀፍ ደረጃ እውቅና ያገኘውን የበጋ መስኖ ስንዴን በማልማት ተጠቃሚ መሆን ከጀመረ እነሆ 2 ዓመታትን አስቆጥሯል። አሁን በያዝነው ዓመት ማለትም በ2016 ምርት ዘመን ወደ 4 ሄክታር መሬት በበጋ መስኖ ስንዴ ለማልማት አቅዶ እየተገበረ የሚገኝ ልማታዊ ተቋም ነው። ውድ የፕሮግራማችን ተከታታዮች በዛሬው መሰናዷችን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የካፋ ርዕሰ መዲና በሆነችው ቦንጋ የሚገኝ ይህ ማረሚያ ቤት በውስጡ ያሉትን የሕግ ታራሚዎች ከማረምና ከማነጽ ጎን ለጎን በሀገር ልማትና ኢኮኖሚ እድገት ዙሪያ በተለይም የሀገሪቱ የጀርባ አጥንት በሆነው በግብርናው ዘርፍ የሚያደርገውን ተሳትፎ የተመለከተ ዝግጅት ልናስቃኛችሁ ወደናል። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። መረጃዎች እንደሚያመላክቱት የቦንጋ ማረሚያ ቤት እንደ ኢትዮጵያውያን አቆጣጠር በ1942 ዓ.ም የተቋቋመ ማረሚያ ቤት ነው። ማረሚያ ቤቱ በቆይታው በርካቶችን አርሞና አንጾ ማህበረሰቡ ውስጥ እንዲቀላቀሉ በማድረግ በዚህም ፊታቸውን ወደ ልማት እንዲያዞሩና የለውጥ ሐዋርያ እንዲሆኑ አድርጓቸዋል። ብዙዎችንም የተለያየ ሙያ ባለቤት በማድረግ እንዲለወጡና ኑሯቸውን እንዲመሩ በር ከፍቷል። ማረሚያ ቤቱ በአብዛኛው ታራሚዎች ስንፍናን እንዲጠየፉና ስራን የህይወታቸው አልፋና ኦሜጋ እንዲያደርጉ መሰረት ጥሏል ብሎ መውሰድም ይቻላል። በዚህም ምክንያት ከማረሚያ ቤቱ የእርምት ጊዜያቸውን አጠናቀው የሚወጡ ታራሚዎች ወደ የቀያቸው ሲመለሱ ከተቋሙ ባገኙት ሙያና እውቀት ስራ በመፍጠር ከራሳቸውና ከቤተሰባቸው አልፎ ለአካባቢው ልማት አዎንታዊ አስተዋጽኦ ሲያበረክቱ መመልከት የተለመደ ተግባር እየሆነ መጥቷል። የቦንጋ ማረሚያ ቤት ከዋናው ማረሚያ ማዕከል በተጨማሪ ከቦታው ጥበት በተነሳ በከተማዋ ሸራ ቀጃ በሚባል አካባቢ የማስፋፊያ ማዕከል ከፍቶ የማረምና ማነጽ ተግባር እያከናወነ ሲሆን በተጨማሪም በዚሁ ስፍራ የበጋ መስኖን ጨምሮ የተለያዩ የግብርናና የእርባታ ስራዎችን በስፋት እየሰራ ይገኛል። የቦንጋ ማረሚያ ቤት ታራሚዎች በማረሚያ ቤት ቆይታቸው ስለሚደረግላቸው ድጋፍና ስለነበረው አጠቃላይ ሁኔታ የሚከተለውን ብለዋል። ይህ ቦታ ለኛ እንግዲህ ትልቅ ሰፊ የሚያስተምረን ለወደፊት ራሱ ከዚህ ስንፈታ በአንድ በኩል ልማታዊ በአንድ በኩል እንግዲህ የፈለገው ነገር እንድንሰራ ተሞክሮ የተለያየ ሙያ ኢደ ጥበባትን ተምረን የምንወጣበት ነው። እንግዲህ እንደሚታዩት ይህ ማሳ ዘንድሮ ብቻ ሳይሆን አምናም ብዙ የሚያስተምረን ብዙ ታሪካዊ ቦታ እንደሆነ እናንተም ግን ተገናዝባችኋል። ደግሞም እንግዲህ ይሄ ቦታ በዚህ ጠባብ ቦታ ላይ ብዙ አይነት ተናግረን የማንጨርሰው ብዙ አይነት የእህል ዘር አትክልት ብለን የምንወስዳቸው ብዙ ነገሮች አሉ። ይህ ደግሞ አሁን እዚህ ጋር እየሰራን ያለነው በጋ ስንዴ ነው። በጋ ስንዴ እንግዲህ ስንጠቀም ከመናገርም በላይ በተግባር እየተገኘን ያለነው ቦታ ነው። ይህም ቦታ ደግሞ ይህን ስንሰራ ኪቤት አሁን ለምሳሌ
ስንዴ ማረስም ሆነ ማሳረስ ለኔ አዲስ አይደለም። ከስንዴ የተሻለ ደግሞ ሌላ ነገር አሁን አይቼም የማላውቀው ነገር እዚህ ሁኜ ያየሁት ነገር እዚህ ሁኜ የተማርኩት ነገር አለ። ለምሳሌ አሁን ሩዝ ከዛ ተነስቷል፣ ከዛ ቦታ ማለት ነው ሩዝ ተነስቷል። ሩዝ አሁን ምን ማለት እንደ አይቼም አላውቅም። እዛ ጋር አናናስ አለ፣ እዛ ጋር ሙዝ አለ፣ እዚህ ስንመጣ ደግሞ አሳ አለ፣ ዝንጅብል አለ። አንድም እንዳየ ነው ብዙ ተናግረን የማንጨርሳቸው ነገሮች አሉ። እየታረምንም እየሰራም ነው ያለነው። አሁን በዚህ በ2016 ዓመት ያው የበጋ ስንዴ እርሻ ስራ ላይ ነው ያለነው። ስለዚህ አምናም ደግሞ የዚህ ተሞክሮም ነበር። ስለዚህ አምና ስንዴ የበጋ ስንዴ ያው 6 ሄክታር ለአለምተናል። ከዛም ያው ውጤታማ ከመሆናችን አንፃር አሁን ይሄንን ድጋሚ ስንዴ እየዘራንና እንትን ያልናል ነው። እንዳያችሁት ያው ውሃንም እያጠጣን ነው ያለውን ስራ ይሄ ነው። እንደ ቦንጋ ማረሚያ እንግዲህ ቦንጋ ማረሚያ ባይዘው ለኔ ይሄ ተቋሙ እንደ እናት እንደ አባት እየመከረ ብዙ ነገር እያደረገና በጣም ጥሩ ነገር ለኛ እያደረገ ያለው ተቋሙን እኔ ይሄ ነው ብዬ ገልጬ የሚጨርስበት አንድ ቤት የለኝም። እኔ ህግ ታራሚ ነኝ። እኔ እንድማር እንድታረም እንድታነጽ ወደዚህ የመጣሁት እኔ ወደ መጥቼ ይሄን ነው ገባሁት፣ ወደ ልማት ነው ገባሁት። ተቋም በጣም መመስገን ያለበት ነው። በጣም ለምን ሌት ተቀን ሳይሉ የቦንጋ ተቋሙ ኃላፊ ከኛ ጋር እንደ ተቋም ኃላፊ ሳይሆን ከኛ ጋር እንደ እርሻ ላይ አብሮ እንደሚታዩ በጫማም በከስኪሱም ያው እንደ እሱም አራሹ ነው። ማረምና ማነጻም እንደዛ ምንድነው ችግራችሁ? የሚቸግራችሁ ምንድነው? ምን እንርዳችሁ? አይዟችሁ ሲንቸግር ራሱ እንደ አባት የመከረ ኃላፊውም እሷም እንደ እናት የመከረች ብዙ ነገር ነው እያደረገን ያለነውና ይሄንን አሁን ማንኛውም ሰው ተረዳርቶ ቢሰራ የክልሉ መንግስትም የክልሉ ማረሚያ ኮሚሽንም የሚመለከታቸው አካላት ከፌደራል ጋር ያለው ሰዎች እንትን ብሎ ለማረሚያ በጣም እርዳታ ቢሰጡ ጥሩ ነገር ለማድረግ ይሄ ማረሚያ ምንም አይዳግተውምና ታራሚዎች የማረሚያ ቤት ቆይታቸውን አጠናቀው ወደ የአካባቢያቸው ሲመለሱ አምራች ዜጋ ለመሆን ያቀዱትን እቅድና የወደፊት ህልማቸውንም ይዘረዝራሉ። ሲወጣ እንደዚህ አይነት ስራ ነው የምሰራ፣ በተሻለ ሳይንሳዊ በባለሙያ የተደገፈ። ለምሳሌ አሁን በፊት አንዳንድ ቦታ ላይ ስንዴ ሲዘራ ግባ ሳይጠቀሙ ዝም ብሎ የሚዘሩ አለ። አርሰናል ማለት ብቻ ማረስ እኮ ቀላል ነው፣ ማንም ያርሳል። ዋና ግብአቱ ነው። አሁን እዚህ ጋር አንድ ኩባያ ስንዴ ላይ ለምሳሌ 12 ኩባያ ስንዴ ላይ ስንት ኩባያ ወይ ስንት ኪሎ ዳፕ መቀላቀል እንዳለበት፣ ዳፕ በምን ሰዓት ተዘርቶ ቀጥሎ ላይ ስንዴ መዘራት እንዳለበት ይሄ ሁሉ ነገር ከባለሙያ ልምድ ወስደናል። አሁን ዩሪያ ስንዴ ከተዘራ በስንተኛ ቀን በኋላ እንደሚዘራ ዳፕ ተዘርቶ ማደር አለበት ወይስ አሁን ተዘርቶ ማደር አለበት የሚለውን ከናንተ ብዙ ነገር ካሉት ባለሙያ ብዙ ነገር ተምረናል። ይህን ያስተማረን ተቋሙ ነው። ይህን ተቋም በምን ትቀርጻለህ? ተቋሙን እኔ ይሄ ነው ብዬ ገልጬ የሚጨርስበት አንድ ቤት የለኝም። እኔ ህግ ታራሚ ነኝ። እኔ እንድማር እንድታረም እንድታነጽ ወደዚህ የመጣሁት እኔ ወደ መጥቼ ይሄን ነው ገባሁት፣ ወደ ልማት ነው ገባሁት። ሊማት በጣም አስተምሮኛል። ሊማቱ በጣም ገዝቶኛል። ይሄ ዩኒቨርሲቲ ብዬ ነው የምገልጸው፣ ይሄ ኮሌጅ ነው ብዬ ነው የምገልጽላችሁ። እኛ ስንወጣውን ምን ያክል ሰርተን ተለውጠን ምን ማድረግ እንዳለብን ብዙ ትምህርት እያደረገን ነው ያለነውና በትምህርት የሚፈልግ ሰው በትምህርትም እያስተማረን ትምህርት ፈልግ አሁን ትምህርት እያስተማረን ነው ያለው። በትምህርት አለ፣ በእርሻ በተለያዩ መስኮች አሉ፣ ባውቶ አሉ እያስተማረን ነው ያለውና በዚህ ያው ቦንጋ ማረሚያን ሳላመሰግን አላልፍም። አሁን ይሄ እንደ ቦንጋ ማረሚያ ተቋም ሙዝ አለ የምንሰራው በጣም ብዙ እርሻ አለን። ሙዝ፣ ሸንኮራ አገዳ አለ፣ እርድ አለን፣ ዝንጅብል አለን፣ ቡና አለን፣ በግ አለን፣ አሳ እርባታ አለን እያረባን ያለው። አሁን እዚህ ላይ ከፍትም ያው እያደለብነው ነው ያለነውና እንደ ቦንጋ ማረሚያ ያለው ነገር ይሄ ነው። እኔም አሁን ከዚህ ሲወጣ መታረም ብቻ ሳይሆን ሰው ከዚህ ያው ታርሞ ሲሄድ ምን ማድረግ እንዳለበት ብዙ ትምህርት ማድረግ ነው ያለበትና ከዚህ ወጥቼ የራሴ የሆነ እዚህ ከቦንጋ ማረሚያ ብዙ ነገር አይቻለሁ። ሲወጣ ደግሞ ምን ማድረግ እንዳለብኝ የራሴ እርሻ ተደራጅቼም መንግስት በሚያመጣው አቅጣጫው ተደራጅቼ ለመስራትና ብዙ ነገር ለማድረግ ነው ሚጢሮ የሚለው ነው እንትን የሚለው። በመጨረሻም ያነጋገርናቸው ታራሚዎች ስለ ወንጀል አስከፊነት በተመለከተ ተከታዩን መልእክት አስተላልፈዋል። ወጣቶችን የሚያስተላልፈው ነገር ቢኖር ማለት ነው ወጣት ወንጀል አስከፊ እንደሆነ ከኛ መማር አለባቸው። ለምሳሌ እኛ እዚህ ጋር ነጻነት አገኝተን እዚህ ልማት ጣቢያ ላይ ቢያንስ ነጻነት እዚህ ታማኝነት ካገኘ 2 አመት ከ6 ወር ምናምን እየወሰድኩኝ ነው።
ይህን 2 ዓመት ከ6 ወር ያለምንም ጭንቀት ያለምንም ግፊ በራሴ ነው እየታረምኩ እየታነጽኩ ያለሁት። ህግና ህጉን ተከትዬ ሂድ የተባልኩበት ቦታ እየርኩኝ አትሂድ የተባልኩበት ቦታ ሳልሄድ ቀርቼ ይህን ሁሉ ታማኝነት አገኝቻለሁ። ወጣቶች ግን እኛ እዚህ ጋር ወጥተን እንደዚህ ስንዞር እንደዚህ ስንወጣ ግን እንደተፈታን ነው እየቆጠሩ ያሉት። አልተፈታንም። እኛ ለህልና ጉዳይ ነው እያሰረን ያለው። መንግስት ብቻ ሳይሆን የነገ ዓላማ ነው እኛን ያረመ በቃ ያነጸ ያለው። ምክንያቱም ከዚህ አሁን ብዙዎቹ ዝም ብሎ በደካማ ስታት የሚጠፋሉ ከማረሚያ ቤት ወጣት ማለት ነው። ለወጣት የሚያስተላልፈው ጥብቅ ሐሳብ ቢኖር ከማረሚያ ቤት የሚጠፋ የህግ ታራሚ እሱ ሰው ሳይሆን ሰው መሰል አውሬ ነው። ለምን የነገ ዓላማ የሌለው የተቋሙን ገጽታ ለማበላሸት ልዩ ተልዕኮ አለበት ማለት ነው። እዚህ ጋር ዝቅ ብለው የነገን ዓላማ ይሄን ልማት ማሳ ላይ አዙሮ የነገን ልማት ለማልማት ሐሳብ ያለው ጎንበስ ቀና ብሎ የራሱን ስራ ይሰራል። ምክንያቱም ነገ ሌላ ቀን ነው። ነገሮቹ በዚያ አይቀጥሉም። ይህ ተቋም ዛሬ ስንዴ አርሷል፣ ነገ የተሻለም ስራ ሊሰራ ይችላል። ደግሞ ቀጥሎ ላይ በዚህ ጠባብ ቦታ ላይ ይህን ልማት ያለማ እኛ ለኛ አስተማሪው መካሪ ሆነ ተቋም ነገ ደግሞ የተሻለ ቦታ ሲያገኝ ምን ይሆናል? ቀጥሎ እንግዲህ ይቅርታ ጠይቃለሁ። ማረሚያ ቤት ማለት ዝጋ አድር ልክ ቤተክርስቲያንና ማረሚያ ቤት መቼም ሆነ መቼም ዝጋ አድር ዚግ ያድራል የሚባለው መቼ ነው? ሰው ልጅ ሲያልቅ ብቻ ነው። ሰው ልጅ ሲኖር ወንጀሎቹ አይጠፉም። በተለያየ ምክንያት ማረሚያ ቤት እዚህ ጋር ብዙ ሰው መጥቶ ሲታሰር ሰው ምን ላልመሰለ ሁሉ ወንጀል የሰራ ብቻ ነው እያሰበ ያለው አይደለም። ወንጀል ያልሰራ ብዙ አለ። ለምሳሌ 3 እና 4 አንድ ቦታ ላይ ቆሞ እያለ አንድ ወንጀል ቢሰራ አብሮ አለው ተባባሪ በመባል ብቻ እዚህ መጥቶ ምታረማለ ምታነጻለ። ነገ ላይ ደግሞ ያንን ታሪክ ላለመድገም ሐሳብ ያለው አለ። ስለዚህ ወጣቶች አሪቆ አስቦ ብራመዱ የተሻለ ይሆናል ብዬ ገምታለሁ። መታንጸ ጥሩ አራያው ነው። ጥሩ ነገር ሰርተ ለመውጣት ያክል እንትን ያለህ ነው እንደኔ የወሰድኩት። እንዶ ባልታሰር ነው እንዶ በመታሰር አምሹር ደስተኛ ነኝ። ለምን በጣም አስተምሮኛል። ለምን እኔ እንደዚህ ሲል ደግሞ ሌሎቹ ግን ወደዚህ እንዳይገቡ ማስተማሪያ መስጠት ፈልጋለሁ። ለምን እዚህ ጋር ብዙ ነገር ከሚያደርጉ ብዙ ወጣቶች አሁን አንዳንድ ወጣቶች ብዙ ነገር ላይ ነው የገቡት ያሉትና ከዛ ተቆጥቦ ወደ ስራ ቢገቡ የሚደራጅ ተደራጅቶ ያለውን በዛ እንትን ብል ጥሩ ነውና ይሄ ቦንጋ ማረሚያ በጣም አሪፍ ነው። በጣምም ለኔ እንደ ዩኒቨርሲቲ እንደ ኮሌጅ ነው። ግን በጣም በተደጋጋሚ ሳላመሰግን ማላልፎ ተቋሙ ነው። ተቋሙ ለኛ ሌላ ማረሚያ ላይ እንደምንሰማ እንግዲህ ዱሮ ማረሚያ የገባ የሚባል ሰው የሞተ ሰው ነው መስሎ፣ ግን እኛ ስንገባ አይዟችሁ እያለ ጧት ከሳት ምን እንርዳ ምን እናድርግ የሆነ ነገር እንዴት ነው የሚረዳችሁ ችግር አለ እንደብሎ ተቋሙ ኃላፊ አሁን በአሁኑ ሰውን በማይበት ሰዓት እንደ ወንድም እንዳባቱ ነው እኛን እያየን እየጎበኘን ነው የተቋሙ ኃላፊ ያለውና ማረምና ማነጻም እንደዚህ እና በዚህ እኔ ሳላመሰግን ማላልፎ ሁለቱን ነው እና ሻለቃ ሀጎስንና ምክትል ኢንስፔክተር ወሰነ በሽርን በጣም ሳላመሰግን አላልፋቸውም። እነሱ አሁንም ቢሆን ለነሱ ነው ከዚህ በኋላ ከኛ ጎን እንድሆኑ እኛን ከማበረታታት ብዙ ትምህርት ከመስጠት ወደ ኋላ እንዳይቆጠቡና እንደዚህ ያለውን ነገር አሁን በዚህም እንትን እንድሉና ሌሎችም ሌላ ማረሚያም ከዚህ አራያ ሆኖ ከዚህ ከነሱ አራያው ነው ጥሩ ነገር እንዲደርስና ጥሩ ነገር ተሞክሮ ወስዶ እንትን እንድልና ክልሉም እንዲረዳ ድጋፍ እንዲሰጥ የሚለው ነገር ነው የሚያረው። ግን እናንተም ሚዲያ እንትኖችም መታችኋል፣ ጥሩ ነገር አድርጋችኋል። እሱን ያመሰገንኩ። ግን ይሄ ቦታ ነገር እናንተ ሚዲያዎችም አሁን ለሚመለከተው ማሳወቅ ያለባችሁ ማረሚያ በጣም የቦታ ችግር አለበት፣ የገንዘብ ችግር አለበት፣ የበጀት እንትን የሰው ሀብት ችግር የለበትም። የበጀትና የብር ችግር ስላለበት የበጀት ችግር አለበት፣ የቦታ ችግር አለበት። የልማት ስራዎች በብዛት እንደ ቦንጋ ማረሚያ ተቋም እየታሰሩ እየታረሙ እየታነጹ ያሉት ወጣት አጥፊዎች ናቸው። እነኚህ ወጣት አጥፊዎችን ብዙ ስራ አሰርቶ ለማምጣት አንደኛ የማረሚያ ተቋም ውስጥ ያለው የመሬት ጥበቶች አሉ። ትልቁ ማነቋችን ምንድነው? የሰፊ እርሻ መሬት ባለመኖሩ ምክንያት ብዙ መስራት አንችልም። አሁን ይሄኛው የምታዩት መሬት ቀጣይ የህግ ታራሚዎች ማደሪያ ግንባታ የሚገነባ ነው የሚሆነውና ቀጣይ ምናልባት ይሄኛው መሬት ጥያቄ ለሚመለከተውም ክፍል ጥያቄ ያቀርበናል። ይሄን ጥያቄ በፍጥነት ተፈቶልን እነኚህ ህግ ታራሚዎችን በልማት የማሳተፍ ስራዎችን ለመስራት ከኛ በኩል ዝግጁ ነን። ግን በሌላኛ መንገድ ትልቁ ማነቋችን ያው መሬት ነው። ይሄኛው 4 ሄክታር የምታዩት የበጋ መስኖ ስንዴ ዘራ ነው። ከዚህ በላይ ማምረት ይቻላል።
በዋናነት ያው መሬት ነው ለኛ ትልቅ ማነቆ የሆነ ያለው። ቦንጋ ማረሚያ ቤት ታራሚዎችን ከማረምና ከማነጽ ባሻገር ምን የልማት ስራዎችን ይሰራሉ ብለን ላነሳነው ጥያቄ የማረሚያ ቤቱ ኃላፊ ዋና ኢንስፔክተር ሀጎስ አቱሞና የማረምና ማነጽ ዋና ስራ ሂደት አስተባባሪ ምክትል ኢንስፔክተር ወሰን በሸር ተከታዩን ሀሳብ አጋርተውናል። ማረሚያ ተቋሙ ከተልእኮ አንጻር የህግ ታራሚዎችን በልማት ስራ አሳትፎ አርሞና አንጾ ከመላክ አንጻር በቦንጋ ማረሚያ ተቋም የምንሰራ ስራዎች ብዙ ዘርፈ ብዙ ስራዎች አሉ። የሚታዩትም ይሄ የበጋ መስኖ ስንዴ 4 ሄክታር ላይ እየዘራን ነው ያለነው። ሌሎቹም የሙዝ አለ፣ አናናስ አለ፣ የአሳ ጫጩት እርባታ አለ፣ ቡናዎች አሉ። ስለዚህ ይሄንን እየሰራን የህግ ታራሚዎች ቀጣይ ሲፈቱ አምራች ዜጋ ሆኖ ለራሱም ሆነ ለማህበረሰቡ የተሻለ የገበያ ማረጋጋት ስራ ወጥቶ እንዲሰራ እየሰራ ነው የምንገኘው። የህግ ታራሚን እስራቱን ብቻ አስቦ እንዳይኖር የልማት ተሳታፊ ሆኖ እንዲወጣ ዘርፈ ብዙ ልማት ስራዎች አሉ። እሱን ለማሰራት ብዙም የሚያስቸግረን ነገር የለም። ምክንያቱም ከማረም ማነጽ ጎን ለጎን እንዴት ህግ በላይነትን ጎን ለጎን ታስተምራለ፣ ስነ ምግባር ታስተምራለ። እዛ ላይ ያይዞ ልማቶችን እንዴት መስራት እንዳለበትና ልማቱን እንዴት ማሳተፍ እንዳለብን ጎን ለጎን ብዙም የሚያስቸግር ነገር የለም። ለእርምት ስለገባ እንዴት መታረም እንዳለበት ጎን ለጎን ደግሞ የልማት ስራ እንዴት መሳተፍ አለበት የሚለውን ዘርፈ ብዙ እንደምታዩት በልማት የህግ ታራሚዎችን አሰማርተን እያሰራን እንደሆነ የሚታይ ነገር አለ። የማረሚያ ቤቱ ከፍተኛ አመራሮች ለግብርና ልማት ስራው በተለይም ደግሞ እንደ ሀገር ከፍተኛ ትኩረት በተሰጠው የበጋ መስኖ ስንዴ ልማት በተመለከተ በተቋሙ ውስጥ የተከናወኑ ተግባራት ምን እንደሚመስሉ እንደዚሁም የባለድርሻ አካላት ድጋፍና እገዛ ያለበትን ደረጃ በቅደም ተከተል አብራርተዋል። ለውበት ቦታ ላይ ተወዳድሬ ወደ ማረም ማነጽ ስመጣ ማረም ማነጽ እንግዲህ ዘርፈ ብዙ ነው። የቀለም ትምህርት አለ፣ የሙያ ትምህርት አለ። የህግ ታራሚዎችን በማደራጀት ልማት ውስጥ አሰማርቶ የማሰራት ሁኔታው እንዳለ ሆኖ እኔ በጣም እድለኛ ነኝ ብዬ ነው የምናገረው። ምክንያቱም እኔ ወደ ማረም ማነጽ ስመጣ ይሄ ቦታ ጫካ ነበር። እውነት ለመናገር ይሄንን ከአላፌ ጋር በመገናኘት ምን መሰራት አለበት፣ ምን እንስራ፣ እንዴት እናድርግ በሚል ነው በመጀመሪያ ተነሳሽነቱን የተነሳውኝ። ያንን አስከትዬ ስነሳ እንደምታዩት የሙዝ አለ፣ አሳ ጉርጓድ አለን፣ አናናስ አለን። እንደምታዩት አሁን አምና ላይ በተጀመረው የበጋ ስንዴን አስመልክቶ የበጋን ስንዴ ለመዝራት ጀምረን ውጤታማ ሆነን 2016ም ያንን አያይዘን መስራት አለብን ብለን ወደ የበጋ ስንዴ ገብተናልና ይሄንን ስትሰራ አንደኛ በሴትነት ላይ እኔ ምንም የደረሰብኝ ተጽዕኖ የለም። ምክንያቱም ይሄን ስራ ልሰራ በፍላጎት ነው የተነሳሳውኝ። አንደኛ የህግ ታራሚ ከመብዛታቸው አንፃር እዚህ ቦታ ላይ ይሄን ብንሰራ እዚህ ቦታ ላይ ይሄን ብንሰራ በሚል ፕሮጀክት ቀርጸን ነው እየተንቀሳቀስን ያለነው። ይሄንን ስናረግ ደግሞ እኔ እውነት ለመናገር በ2015 እዚህ ላይ የበጋ ስንዴ ሲሞከር ትልቅ መስዋዕትነት ነው የከፈልኩኝ። ምክንያቱም ተቋሙ ካለበት ከታራሚ ብዛትና ተቋሙ በአሁን ደረጃ ባለበት ወይ ማህበረሰቡ በኑሮ ውድነት ካለ አንፃር ይሄንንም ድጋፍ እየተደረገልኝ እንድሰራ ተነሳሽነቴ መጀመሪያ በኮሚሽን በኩል የሚደረጉ እገዛዎች ነበሩ። ይሄ ክልል ከመቋቋሙ በፊት ይሄ መሬት እንዳለ የተሰጠን ነበረ። አዲስ ክልል እንደመሆኑ አንፃር ምን መሰራት አለበት የሚለውን ነገር አስበን ይሄን ሐሳብ በመናቀርብበት ጊዜ የኛ ኮሚሽነር ዳዊት ይሄንን ስራ ብትሰሩ የምትደገፉትን ነገር እኔም አመቻቻለሁኝ፣ ይሄን ስራ መስራት አለባችሁ፣ ውጤታማም ትሆናላችሁ በማለት ቀን ከሌሊት ማታ ሳይሉ ይሄንን ድጋፍ እየሰጡን ይሄን ስራ እንድንገባ ድጋፍ ያደረጉልን በመጀመሪያ። ሁለተኛ የተቋሙ ኃላፊ ዋና ኢንስፔክተር ሀጎስ አቱሞ ከጎኔ በመሆን ሴትነቴን ማሸነፍ እንዳለብኝ ድጋፍ እያደረገልኝ ይሄንን ስራ መስራት እንዳለብኝ አንድም ቀን ሳይነፍቀኝ እኔ በማመጣው ሐሳብ ላይ ይሄ መሰራት አለበት በምልበት ሰዓት እየደገፈኝ ለዚህ ስራ ውጤታማ እንድንሆን እያደረገኝ የተቋሙ ኃላፊና ኮሚሽነር ዳዊት ናቸውና አሁንም በቀጣይ እኔ ይሄን ራዕይ ይዤ
መስራት ያለብኝ ምንድነው ብዬ በተስፋ ነው እየሰራው ያለው። ምክንያቱም ትላንትና የሌለ ዛሬን የማሳየት የማስቀጠል አሁን እንደምታዩት የበጋ ስንዴ ከአምናው ዘንድሮ በተሻለ ሁኔታ መሰራት እንዳለበት አንደኛ የክልል መቀመጫ እንደመሆናችን መጠን ሰርቶ ማሳያ ሌላ ሀገር ጉብኝት ከሚካሄድ የኛ ሀገር ጉብኝት ለምን አይሆንም? እኛ ሰርተን ራሳችን በራሳችን ውጤታማ ሆነን ሌላ ጎብኚ አካል ለምን አንጠራም በሚል ይህን ስራ እየሰራን ያለነውና ድጋፍ እያደረገ ያለው አንደኛ የደቡብ ክልል የደቡብ ምዕራብ ኢትዮጵያ ህዝቦች ማረሚያ ፖሊስ ኮሚሽን ኮሚሽነሩና አጠቃላይ የኮሚሽኑ ማናጅመንት ይሄ የልማት ስራዎች ላይ ሌላውንም ጭምር የተለየ ድጋፍ ይደረጋል። እኔ በታሪክ አጋጣሚ አንድ የኮሚሽን ኮሚሽነር እስከ ማሳው ገብቶ የልማት ስራውን ሲረግጥ ሲያይ የመጀመሪያ ጊዜ ነው። እኔ እንግዲህ በትውልድ ዘመኔ የመጀመሪያ ጊዜ ነውና አጠቃላይ የኮሚሽኑ ኮሚሽነርና የኮሚሽኑ ማናጅመንቶች አጠቃላይ ይሄ ልማት ስራዎች ላይ ልዩ ድጋፍ ክትትል ያደርጋሉ። ሌላ ደግሞ በዋናነት የካፋ ዞን ግብርና መምሪያ ብዙ ድጋፎችን ያደርጋሉ። የሚታዩት የስንዴ የዋተር ፓምፕ ሙያዊ ድጋፍ ለምሳሌ አምና 6 ሄክታር የበጋ መስኖ ስንዴ ልማት አለምተን ያው በምንፈልገው ልክ ውጤት ያገኘን ብንሆንም አሁን በተሻለ መልኩ የካፋ ዞን ግብርና መምሪያ ግብዓት በመስጠት ዋተር ፓምፕ ከውሃ የሚገፋን ዋተር ፓምፕ በመስጠት አጠቃላይ የሙያዊ ድጋፍ በማድረግ አንደኛ የካፋ ዞን ግብርና መምሪያ ይሄን ድጋፍ ልዩ ድጋፍ ያደረገ ነው ያለው። ሌላ የቦንጋ ከተማ ግብርና በዚህ ልክ ክትትል ያደርጋሉ። ሌላ ደግሞ ቦንጋ ከተማ ማዘጋጃ ቤት የሚታዩትን መሬት ትራክተር በመስጠት በበሬ አይደለም ይሄ የሚታረሰው ትራክተር በመስጠት የተለያዩ ድጋፎችን ያደርጋሉ። ከዚህም ባሻገር አጠቃላይ የቦንጋ ማረሚያ ተቋም ፖሊስ አባልና አመራሩም የህግ ታራሚዎችም ጭምር ለዚህ ልማት ትልቅ እገዛ እያደረጉ ይገኛሉ። ምን ነገር ነው አለኝ። ይህም ከምን አንጻር ነው እየሰራን ያለ ነው? የህግ ታራሚዎችን ከማረም ማነጽ ተነስተን ልማቱ በማረም ማነጽ ስር ነው ያለው። በዚህ የህግ ታራሚ ወደኛ ሲመጣ ወንጀል ሰርቷል ተብሎ በፍርድ ቤት ውሳኔ ተሰጥቶ ሲመጣ የህግ ታራሚ ነገ ሂዶ ከህብረተሰቡ ጋር እንዴት ይኖር ይችላል፣ እንዴት ይቀጥላል ለሚለው አንድ እንይዛል። ሁለት ደግሞ ምንድነው እዚህ በህግ ታራሚዎች ጋር አብረን ስንሆን ተቋሙና ታራሚ አንድ ይሆናል ማለት ነው። በዚህ ብዙ ስራ የልማት ስራዎችን እንሰራለን። አሁን እንደሚታየው 4 ሄክታር ስንዴ የመስኖ ስንዴ እየሰራን እንገኛለን። ሌላ ብዙ የልማት ስራዎች አሉ ማለት ነው። ዋና ኢንስፔክተር ሀጎስና ምክትል ኢንስፔክተር ወሰን እንደሚሉት የበጋ ስንዴን ጨምሮ በማረሚያ ቤቱ ውስጥ የተሰሩት አጠቃላይ ልማት ስራዎች ብዙ ውጣ ውረዶችን ታልፎ የተከናወኑ መሆናቸውን በማስታወስ አሁንም ድረስ ለስራዎቻቸው ተግዳሮት ሆኖ የቀጠሉ ችግሮች መኖራቸውንም ያነሳል። ትልቅ ማነቆ ይሆናል ብዬ ለቀጣይ መናገርና ማስቀመጥ እንፈልገው አንደኛ የልማት ቦታ እጥረት አለን። የልማት ቦታ እናለማለን ብለን ምን ፈልገው ከዚህ በበለጠ ነው። ከዚህ በበለጠ ማልባት ስንችል የቦታ እጥረት አለን። ያን የቦታ እጥረት ማግኘት የምንችል ከሆነ ሌላ እቅድ ይዘን ከዚህ በበለጠ መስራት እንደምንችል ማስቀመጥ ፈልጋለሁ። ሁለተኛ የትራክተር ችግር አለ። በክልሉም ሆነ በዞኑም የክልል መቀመጫ እንደመሆኑ መጠን ቀጣይ ላይ ይህንን የትኩረት አቅጣጫ አድርገው የትራክተር የምናገኝበት መንገድ ቢመቻችልን። ሁለተኛ የመሬት ኮሚሽን እስከ ርዕሰ መስተዳደር እስከ ዞን የሄዱበት ሁኔታ አለና የመሬት ጥያቄ ያን የመሬት ጥያቄ ለማግኘት ቀጣይ ላይ እድሉ እንዳለን ተስፋ አደርጋለሁ ከእግዚአብሔር ጋራ። ምክንያቱም ከህግ ታራሚ መብዛት አንጻር የመሬት ጥበቱ እንዳለ ሆኖ ኮሚሽን በሚጠይቁበት ሰዓት ላይ የመሬት ጥያቄውን ላይ የተቀመጠ ሰው የትኩረት አቅጣጫ አድርጎ የመሬት የሚሰጥበት መንገድ ቢመቻችልን የሚል ነገር ነው። እዛ ላይ ቅድም አያይዤ መናገር ምፈልግ
ሴት የትኛውንም የመሆን አቅም አላት። ምክንያት ሴት በኮንፊደንስ ለተነሳሽነት ፍላጎት ካለ በመጀመሪያ በቅንነት ቅኑ ነክ የትኛውንም መስራት እችላለሁኝ ብለክ ምታምን ከሆነ የማትሰራው ነገር የለም። እንደምታየው ይሄንን ነገር እንደማረም ማነጽ ይሄን ስራ ሳስጀምር አንድም ቀን ተስፋ አልቆረጥኩኝም። ምክንያት ሴቶች እኔን አይተው መበረታታት እንዳለባቸው። ሴት የትኛውንም የመሆን አቅም አላት። ሴቶች አንዳንዴ በራሳቸው የመሸነፍ ነገርን ያሳያሉ። ነገር ግን ተስፋ ከመቁረጥ የተነሳ እንደሆነ ሴቶች ይሄን የመሰለ ስራ እየተሰራ እንዳለ በኔ ተነሳሽነት ቢሆንም ብዙሃኑ ከኋላ እንዳለና የኮሚሽን ድጋፍ እንዳለ የአባላት ድጋፍ እንዳለ ነገም ተነጎዳም መቀጠል እንዳለበትና ሴት የትኛውንም መሆን እንደምትችል ማስቀመጥ እፈልጋለሁ። የልማት ስራዎች በብዛት እንደ ቦንጋ ማረሚያ ተቋም እየታሰሩ እየታረሙ እየታነጹ ያሉት ወጣት አጥፊዎች ናቸው። እነኚህ ወጣት አጥፊዎችን ብዙ ስራ አሰርቶ ለማምጣት አንደኛ የማረሚያ ተቋም ውስጥ ያለው የመሬት ጥበቶች አሉ። ትልቁ ማነቋችን ምንድነው? የሰፊ እርሻ መሬት ባለመኖሩ ምክንያት ብዙ መስራት አንችልም። አሁን ይሄኛው የምታዩት መሬት ቀጣይ የህግ ታራሚዎች ማደሪያ ግንባታ የሚገነባ ነው የሚሆነውና ቀጣይ ምናልባት ይሄኛው መሬት ጥያቄ ለሚመለከተውም ክፍል ጥያቄ ያቀርበናል። ይሄን ጥያቄ በፍጥነት ተፈቶልን እነኚህ ህግ ታራሚዎችን በልማት የማሳተፍ ስራዎችን ለመስራት ከኛ በኩል ዝግጁ ነን። ግን በሌላኛ መንገድ ትልቁ ማነቋችን ያው መሬት ነው። ይሄኛው 4 ሄክታር የምታዩት የበጋ መስኖ ስንዴ የዘራ ነው። ከዚህ በላይ ማምረት ይቻላል። በዋናነት ያው መሬት ነው ለኛ ትልቅ ማነቆ የሆነ ያለው። የማረሚያ ቤቱ የፖሊስ አባል በበኩላቸው በማረሚያ ተቋም ውስጥ ስለሚከናወኑ የልማት ተግባራትና ስለ ታራሚዎች ሁኔታ የሚከተለውን ሀሳብ አጋርተውናል። ብዙ እኛን የሚደግፉ አካላት አሉ። ከግብርና ባለሙያ ጀምሮ ከከተማ አስተዳደር ጀምሮ እስከ ክልል እስከ ማረሚያ ኮሚሽን ጀምሮ ማለት ነው ያሉ ሰዎች ብዙ ድጋፍ ያደርጉልናል። አሁን ዋተር ፓምፕ የመሰለ ብዙ ሺህ የሚያወጣ ብር ነው። ይሄን ድጋፍ የሚያደርጉ አሉ። ዘር ማዳበሪያ የምታየው ማዳበሪያ ድጋፍ የሚያደርጉ ትራክተር፣ ይሄ ሁሉ በምንድነው የተሰራ ያለው? በድጋፉ ነው። ለዚህ አሁንም ቢሆን እኛ የበለጠ ሞዴል ለመሆን ብዙ ነገሮች ያስፈልጉናል። አሁን ይሄ እርሻው ሲታይ በጣም ሰፊ ነው። በእርሻ በበሬ ብቻ ሳይሆን በትራክተር ነው የሚታረሰው። አሁንም ቢሆን ሌላ መሬት ቢኖረን ብዙ እንሰራለን። እኛም ተለውጠን ሌላ ተቋምም እንዲለወጥ እናደርጋለን። ደግሞ አንድ መሆን ያስፈልጋል። ከምን ጋር? ከባለሙያ ጋር፣ ከአመራር ጋር ታች ወርደ ከታራሚ ጋር አንድ ሆነን ሀሳቡን ተከፋፍለን የጋራ አድርገን ነው የሰራን ያለነውና ሌላ መሬት ቢኖረን ደና ትራክተር ለኛ የግል ቢኖረን ብዙ ስራዎችን መስራት እንችላለን። አገርቷንም ደግሞ በምግብ እጥረት እንዳትሆን ብዙ አስተዋጽኦ ማድረግ እንችላለን ብዬ ነው። በየደረጃው የሚገኙ የግብርና ተቋማት በማረሚያ ቤቱ ውስጥ የሚከናወኑትን የተለያዩ የግብርና ልማት ተግባራት በሙያና በግብዓት አቅርቦት የደገፉ ሲሆን በዚህ ረገድ የነበረውን ቅንጅታዊ አሰራር የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ እንደዚሁም የቦንጋ ከተማ ግብርና ጽሕፈት ቤት የሚከተለውን ብለዋል። አብዛኛውን ጊዜ በምክር ቤት ጉባኤ በከተማ ምክር ቤት ጉባኤ አብዛኛውን ጊዜ ገንዳ በየቦታ ማህበራቱ ይቆፍራል። ይሄን ብቻ ሳይሆን ሌሎችም ጋር የአሳ ገንዳ ነበርና ይሄንን ገንዳ ከማየት ውጪ ምርት የለም የሚል በተደጋጋሚ ሲገመገም ነበርና በከተማ ቋሚ ኮሚቴ ምክር ቤት። አሁን ግን ባለፈው ከ4 ቀን በፊት ቋሚ ኮሚቴ መጥቶ አፕሪሼት አድርጎ ነው ሄደ። በአትክልት ልማትም በአሳም ብዙ አይቶ ምርቱን ውስጥ በአይናቸው አይቶ ከ2000 በላይ በቁጥር የሚታዩን አይቶ ይሄ ደግሞ እንግዲህ ለኛ ለቦንጋ ከተማ አዲስ ነገር ሆኖ የታየን የሚለውን ነገር ይዞ ይሄ ደግሞ ለሌላ ቦታም ሽፍት መደረግ ለሌላ ማብራት ሽፍት መደረግ አለበት የሚለውን ኮሜንት ይዟል። እንደኛ ጽሕፈት ቤት ደግሞ እኛም ለሌሎች ለአቅራቢያ ወረዳዎችና ለሌሎች ማህበራት ድጋፍ አድርገን ያንን ሀሳብ በስፋት እንደሚያለሙና ለህብረተሰብ እንደሚደርስ ሁሉ ታሳቢ አድርገናል እና በመቀጠል ደግሞ ይህንን አምና ካገኙበት ያው ከድክመት የታዩ ጉለቶች አሉ። በጠንካራ የያዙት እቅዳቸው ነበርና ከአምና ጉለትን የተሻለ ለማምጣትና
የተሻለውን ደግሞ ለማሳደግ ለሌላም ራሱ ይሄንን ለማስተላለፍ እነሱ የሚያስቡበት ነገር አለ። እንደኛም ደግሞ ይሄ ለምንድን ነው ወደ ሌላ አሁን ለምሳሌ ተቋማቶች ዩኒቨርሲቲ አለ፣ ሌላ ትምህርት ተቋማቶች አሉ፣ ቤተክርስቲያን ተቋማቶች ቢያንስ 1 ሄክታር ከ0.5 ወደ 1 ሄክታር ድረስ ያላቸው ተቋማቶች አሉ። ይሄንን ለመጪ በጋ ስንዴ ለማሳረስ እንደኛ ተሞክሮ ይሄንን የምስሙ ከዚህ ሚዲያ የምሰማ ተቋማትም ሆነ ግለሰብ እኛ ትራክተር አለን፣ የትራክተር ድጋፍ እናደርጋለን፣ የሙያዊ ድጋፍ እናደርጋለን፣ የቴክኒክ ድጋፍ ሁሉ እናደርጋለን። ሌሎች ከዚህ ይሄንን ተሞክሮ በማየት ተቋማትም በግለሰብም በማህበራትም ቀጣይ ላይ ብንሰራ የተሻለ የኑሮ ውድነትን የምግብ ዋስትናን እናረጋግጣለን የሚል ሀሳብ ነው የምሰጠው። በዛሬው ዕለት የሚደረገው በከፋ ዞን አጠቃላይ ከበጋ መስኖ ስንዴ አንጻር ልናለማ ካሰብናቸው አካባቢዎች የመጨረሻው ቀን ነው። ስለዚህ በዚህ ማረሚያ ተቋም ነው ማጠቃለያ ዘር የምናደርገው። አጠቃላይ በከፋ ዞን ውስጥ ወደ 3000 ሄክታር ነው እናለማለን ብለን ያሰብነው። እስካሁን ባለው ከ1400 ሄክታር በላይ አልምተናል። እንደዚሁም በዚህ ማረሚያ ተቋም ነው መጨረሻውን ማሳ የምናለማውና እንግዲህ በዚህ ማረሚያ ተቋም ውስጥ ከምናለማው 4 ሄክታር ማሳ ውስጥ ዛሬ የሚታዩት ማሳ በማጠቃለያ መልኩ የሚለማ ማሳ ነው። ስለዚህ ይሄ ማሳ ባለፈው አመት ከ6 ሄክታር በላይ ለምቶ የተሻለ ውጤት የተገኘ ቢሆንም ያሰብነውን ያክል ያላገኘንበት በተለያዩ ምክንያቶች ያላገኘንበት በመሆኑ ዘንድሮ ደግሞ ያንን ተሞክሮ በማየት በተሻለ መልኩ የማሳ ዝግጅትም የውሃ አቅርቦትም የግብዓት አቅርቦቱም በተሻለ መልኩ የተዘጋጀበትና የተሻለ ውጤት ይገኛል ተብሎ የሚጠበቅ ማሳ ስለሆነ በዚህ መልኩ ዛሬ እዚህ ያስጀመርን ነው። እንግዲህ እዚህ በትኩረት መያዝ ያለባቸው ነገሮች የማረሚያ ተቋማት አመራሮችም ኃላፊዎችም እንደዚሁም ታራሚዎች መያዝ ያለባቸው እንግዲህ ታራሚዎች አንድ ማረሚያ ቦታ ሲገቡ በርካታ እውቀት ይዘው ነው የሚወጡት። አንደኛ የልማት አስተሳሰብ ይዘው ይወጣሉ፣ ሁለተኛ የሰላም አስተሳሰብ ይዘው ይወጣሉ። ከዚህ አንፃር አንዱ በዚህ ማረሚያ ውስጥ የልማቱን ስራ ተምረው ወደ ቤተሰቦቻቸው ሲመለሱ ይሄን ልማት የሚያሰፉበት አግባብ ነው የሚሆነውና ይሄን ውጤት ለማምጣት እንግዲህ የዞኑ መንግስት የዞኑ ግብርና በርካታ ስራዎችን ሰርቷል፣ የግብዓት ድጋፍ አድርጓል። ስለዚህ ይሄ ደግሞ በቀጣይነት ውጤታማ እንዲሆን በአጠቃላይ የውሃ ስራውን የዩሪያ አጨማመሩን ወቅቱን ጠብቆ የማረሚያ ማህበረሰብና የማረሚያ አመራሮች ተገቢውን ትኩረት ሰጥተው ውጤታማ ማድረግ መቻል አለባቸው። ከዛም ባሻገር የቦንጋ ከተማ ግብርናም ይሄን ትኩረት ሰጥቶ መስራት አለበት። አጠቃላይ ባለሙያዎች ተመድበው እዚህ ድጋፍ ማድረግ አለባቸው። እኛም በእኛ ደረጃ በዞን ደረጃ የባለሙያም የአመራር ቲም መድበን ይሄን ነገር ውጤታማ እንዲሆን ተገቢውን ድጋፍ የምናደርግበት ነው የሚሆነው። በአጠቃላይ እንግዲህ ዛሬ በዚህ ቦታ ማጠቃለያ የሚደረገው የከፋ ዞን የበጋ መስኖ ስንዴ ማጠቃለያ ፕሮግራም ነው የሚሆነው። በዚህ ማጠቃለያ ፕሮግራም ላይ እንግዲህ ይሄ ማሳ ተጠቃሎ የሚታይበት ሁኔታ ነው የሚሆነው። እንደ አጠቃላይ እንግዲህ አሁን በተላለፈው መልእክት የዞኑ የማረሚያ ተቋም የሰው ኃይል ተሰማርቶ የዛሬውን ስራ እዚህ ይሰራል ብለን ነው የምንጠብቀውና በአጠቃላይ እንግዲህ ይሄ ስራ እንዲሳካ ከከተማ ግብርና ከዞን ግብርና በአጠቃላይ እዚህ አካባቢ መስዋዕት ላደረጉ ባለሙያዎች፣ አመራሮች በዞኑ ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ስም ምስጋና እናቀርባለን። እንደዚሁም ለማረሚያ ተቋምም ይሄ ማሳ የማረሚያ ታራሚዎችን አወጥቶ ይሄ ማሳ በዚህ መልኩ እንዲታይ አምሮ እንዲታይ በርካታ የሰው ኃይል ነው እዚህ መስዋዕት የከፈለው። ይሄ ማረሚያ ተቋምም ልናመሰግን ይገባል። በመጨረሻ ግን ከዚህ ማረሚያ ተቋም ከዚህ ማሳ በርካታ ውጤት ይጠበቃል የሚለውን መልእክት ለማስተላለፍ ነው። አመሰግናለሁ። እነዚህ የግብርና ተቋማት በተጨማሪ የቦንጋ ማረሚያ ቤት የሚያደርገውን የልማት ተሳትፎና ምርትና ምርታማነትን የማረጋገጥ ዘመቻ በቀጣይነት ለመደገፍና ከማረሚያ ቤቱ ጎን ለመሆን ምን አቅደዋል ብለን ላነሳነው ጉዳይ የሚከተለውን ብለዋል። የተወደዳችሁና የተከበራችሁ የከፋ ቴሌቪዥን ቤተሰቦች የቦንጋ ማረሚያ ቤቱን የልማት እንቅስቃሴና የበጋ መስኖ ስንዴ አፈጻጸም በተመለከተ ያሰናዳነውን መሰናዶ እዚህ ላይ ቋጨን። ስለሆነም ማረሚያ ቤቱ የሚያከናውነውን የማረም የማነጽና የልማት እንቅስቃሴ በመደገፍ እንደዚሁም ደግሞ በውስጡ የሚስተዋሉትን ተግዳሮቶች የሚመለከታቸው አካላት ሁሉ ከማረሚያ ቤቱ ጎን በመሆን ሊፈቱ ይገባል የሚለው የዕለቱ መልእክታችን ነው። ሰናይ ቆይታ በያላችሁበት ተመኘን። ሰላም።